ሰላም እንዴት ናችሁ? ሀገር ውስጥም ከሀገር ውጭም ያላችሁ ደጋግ ልብ ያላችሁ ኢትዮጵያውያን ዛሬ የምገኘው እንግዲህ በእህታችን ቤዛ ቤት ነው። እንግዲህ የእህታችን ቤዛ ወላጅ አባት በህመም ላይ ይገኛሉና እሳቸውን ለማሳከም እንግዲህ አንዳንድ እንቅስቃሴዎች እየተደረጉ ይገኛሉ። ምንድነው ያመማቸው? አሁንስ ያሉበት የጤና ሁኔታ ምንድነው የሚለውን ከራሷ ከቤዛ አንደበት እንሰማለን ማለት ነው። እዚህ እስቲ ስለ አባትሽ አሁን ያሉበትን የጤና ሁኔታ ምንድነው የሚያስፈልጋቸው፣ አሁንስ ምን እየተሰራ ነው የሚለውን ነገር እስቲ። አባቴ እንግዲህ ሁለቱም ኩላሊቶቹ ፌል አድርገዋል። እንደዛ ከሆነ አንድ 11 ወር ሆኖታል። ያው ከዛ በፊት የስኳር እና የደም ብዛት ታማሚ ነበር። ከዛ በኋላ ከኩላሊቱ በኋላ ደግሞ ስኳሩ፣ ደም ብዛቱ እንደገና ደግሞ የልብ ህመም ተጨምሮበት እንግዲህ ዲያሊሲስ ከጀመረ 11 ወር ሆኖታል። በዚህ 11 ወር ውስጥ በጣም ብዙ ህክምናዎችን ይሰራል። ከተያያዙ ህክምናዎች ከኩላሊቱ ጋር ደግሞ ተያይዘው በርከት ያሉ በቃ እንደዚህ እንትን የማይሉ በሽታዎች ይዘዋል። ስኳርም ስላለው ቁስል እንደገና ደግሞ በጣም ስለደከመ ኢንፌክሽኖች ብዙ ጊዜ ይደጋገሙበታል እና ለ11 ወር እንግዲህ ህክምናው ስንከታተል ቆይተናል። እንዳልኳችሁ ተያያዥ ህመሞች ስላሉት አሁን ላይ ከአቅማችን በላይ ስለሆነ ወደ ሚዲያ መተናል እና አሁን ላይ ያው በሳምንት 3 ዲያሊሲስ እንዲያደርግ ዶክተሩ ነግሮናል። ለንቅለ ተከላ ደግሞ መጀመሪያ እሱ ሙሉ ለሙሉ ካሉበት ተያያዥ ችግሮች ጋር ደግሞ ሙሉ ለሙሉ ማገገም አለበት እና በተለያዩ ህክምናዎች የሚሆነው ወጪ ስላልቻለ ወጥተናል። ሁኔታ እሱ ነው። እንግዲህ እንደሰማችኋት አባታችን ያሉበት የጤና ሁኔታ በጣም አስቸጋሪ ነው። ስለዚህ ቤተሰብ ደግሞ የሚችለውን ሁሉ አድርጎ አሁን ላይ ከአቅሙ በላይ ስለሆነበት እንግዲህ ወደ ሚዲያ መጥተዋል ማለት ነው። አግዙን፣ አባታችንን አሳክሙልን እያሉ ነው። ስለዚህ ሁላችሁም ሀገር ውስጥም ከሀገር ውጭም ያላችሁ ደጋግ ልብ ያላችሁ ኢትዮጵያውያን እኚህ አባታችንን እንግዲህ ያሳክማችሁ እህታችንም አባቷን ወደ ጤና እንድትመልሱላት ጥሪያችንን እናስተላልፍልን። በዚህ አጋጣሚ በእርዳታ ላይ የምትሰሩ እንደ ማስተር አብነት፣ መማር ተስ የተለያዩ እርዳታ ዙሪያ የምትሰሩ ደጋግ ልብ ያላችሁ ወንድም እህቶች ሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ ይህንን ቪዲዮ ለእናንተም እንዲደርስ ነው ሜንሽን እናደርጋችኋለን። ሌሎቻችሁም እንግዲህ ይህንን ቪዲዮ ሼር፣ ሪፖስት በማድረግ ለሁሉም ኢትዮጵያ ያድርሳችሁ። እንግዲህ አባቷን እንድናሳክምላትና ወደ ጤናቸው እንድንመልስላት በእግዚአብሔር ስም ጠይቃለሁ ማለት ነው። ይህንን ቪዲዮ በድጋሚ ሼር፣ ሪፖስት ያደርጋችሁ ለሁሉም እንድታደርሱልን በእግዚአብሔር ስም ጠይቃለሁ።